ለመሆኑ አንዳንድ ሰዎች ከሌሎች ይልቅ ለምን ስኬታማ ይሆናሉ? ደስተኛ ለመሆን የፈለግነውን ለማግኘትና የበለጠ ውጤታማ ለመሆን ምን ማድረግ ይኖርብናል? ልንገርህ፣ ማንኛውም ገደብ የሚፈጠረው በገዛ አእምሮህ ውስጥ ብቻ ነው። ከሁሉ የሚከፋው ደግሞ ምንም ማድረግ አልችልም ብለህ ተስፋ መቁረጥህ ነው። የሰው ልጅ እንዲህ አይነት አስደናቂ አእምሮ ይዞ ሁልጊዜ የለመደውን ድርጊት ብቻ ደጋግሞ ይከውናል። ምቾት ወዳገኘበትና ወደ ለመደው የምቾት ቀጠና ይሸሸጋል። ለህይወቱ የማይጠቅሙ ልምዶችን ያዳብራል። በእነዚህ አሰልቺ ልምዶች ውስጥም ዓመታትን ይገፋል። ዛሬ አብዛኞቻችን በሁለት ሰንሰለቶች ታስረናል። አንደኛው አቅመ ቢስነት ሲሆን፣ ሁለተኛው ደግሞ ልምድ ነው። ተስፋ መቁረጥ ሲሰማን ወደ ቀድሞ ልማዳችን እንሸሻለን። ከለመድነው አጥር ስንወጣ ደግሞ አቅመ ቢስነት ይሰማናል። ይህንን ሰንሰለት ካልበጠስክ እውነተኛ እጣ ፋንታህ ላይ አትደርስም። ለዚህ ደግሞ ሁለት ቁልፎች ያስፈልጉሃል። እነሱም ድፍረትና ተገቢ በራስ መተማመን ናቸው። በአሁኑ ዓለም ለስኬት ትልቁ እንቅፋት በራስ መተማመን ማጣት ነው። ችግሩ አልችልም ማለታችን አይደለም። ችግሩ ካሰብነው በላይ ትልቅ አቅም እያለን አለመጠቀማችን ነው። ተሰጥኦን በሚገባ ብትጠቀምበት አሁን እየተጠቀምክበት ያለኸው ከአቅምህ እጅግ በጣም ጥቂቱን ብቻ ነው። የስታንፎርድ የአእምሮ ምርምር ተቋም እንደሚለው የሰው ልጅ ከአእምሮ አቅም ውስጥ እየተጠቀመው ያለው 2% ብቻ ነው። የቀረው ግዙፍ አቅም ሳይነካ እዛው ተቀምጧል። ለምንድን ነው ታዲያ የማንጠቀመው? ለአቅመ ቢስነትና ለልምድ ሰንሰለት መሰረቱ ፍርሃትና ድንቁርና ናቸው። እንፈራለን። ባይሳካልኝስ ብለን እንሰጋለን። ኪሳራን፣ ትችትን፣ ውርደትንና ህመምን እንፈራለን። ለመሆኑ ፍርሃት ባይኖር ኑሮ ምን ልታደርግ ትችል ነበር? ሰው ምን ይለኛል በሚል ስጋት ብቻ ከምቾት ቀጠና አትወጣም። ሌላ ስራ ብጀምር፣ የተለየ ሙያ ብመርጥ፣ የግል ንግድ ብከፍት ሰዎች ምን ይሉኛል ትላለህ። በሀያዎቹ ዕድሜ ስለ ሰው አስተያየት ግድ አይሰጥህም። በሰላሳዎቹ ውስጥ ስትሆን ግን ለሰው ወሬ ስስ ትሆናለህ። 40ዎቹ ላይ ስትደርስ ግን አንድ ትልቅ እውነታ ይገለጥልሃል። እሱም ማንም ስላንተ አያስብም። ይህ ነው እውነታው። ማንም ስላንተ ግድ የለውም። አንተ ግን በሰው ፍርሃት ታስረህ ህልምህን ትቀብራለህ። ተፈጥሯዊ ዝንባሌዎችን፣ አልችልም የሚሉ ምክንያቶችን መደርደር ነው። ስለዚህ ይህንን ሰንሰለት ለመበጠስ ድፍረትና እውቀት ያስፈልግሃል። የምትፈልገውን ነገር በደንብ ባወቅክ ቁጥር የማድረግ አቅም እንዳለህ ማመን ትጀምራለህ። ለማድረግ በቆረጥክ ቁጥር ደግሞ ለስኬት ትቀርባለህ። የድል መጀመሪያው መሞከር ነው። አዲስ ነገር መሞከር ለብዙዎች ያስፈራል፣ ግን እመነኝ፣ ከገዛ አእምሮህ ገደብ ውጪ የሚይዙህ አንዳችም ኃይል የለም። ለደስታና ለስኬት ሊኖርህ የሚገባው ትልቁ ጥራት አልበገሪነት ነው። ራስህን እንደ አልበገሬ ቁጠረው። ይህ ደግሞ የሚጀምረው ለራስህ በምትናገረው ቃል ነው። የምታምነውንና የምትደጋግመውን ቃል አእምሮህ እንደ እውነታ ይቀበለዋል። ስለዚህ እንዲህ በል፣ እኔ አልበገሬ ነኝ፣ ማንም አያስቆመኝም። ምንም ይሁን ምን ወደኋላ አልመለስም። ለስኬት ዋስትና የሚሆንህ ብቸኛው መንገድ የጀመርከውን ግብ ሳታሳካ ላለማቆም መቁረጥህ ነው። ካቀድከው ግብ 95%ውን የምታሳካው አልተወውም ብለህ ስትነሳ ብቻ ነው። አሁኑኑ በል፣ እኔ አልበገሬ ነኝ። ደጋግመህ በለው። አዎ፣ አንተን የሚገዳህ አንዳችም ምድራዊ ኃይል የለም። ይህ የምክንያትና ውጤት ህግ ነው። የአሸናፊነት ስብዕና የሚገነባው በየቀኑ በምታደርጋቸው ትናንሽ ተግባራት ነው። በራስ መተማመን ልክ እንደ ጡንቻ በልምምድ ይገነባል። ትላልቅ ሰዎች እኮ ድሮ ከሰው ጋር ለመነጋገር እንኳን የሚፈሩ ነበሩ፣ ግን በራሳቸው ላይ በመስራት የማይፈሩ ሆኑ። የስኬት መጀመሪያው ትልቅ ማለም ነው። አእምሮህ በነፃነት እንዲበር ፍቀድለት። ልዩ የሆኑ ወንዶችና ሴቶች ትልቅ ያልማሉ። ምን መሆን እንደሚፈልጉና ምን ማድረግ እንደሚወዱ ያስባሉ። አንድ ልምምድ ልስጥህ። አንዲት ወረቀት ውሰድና ከላይ የህልም ዝርዝር ብለህ ጻፍ። ምንም አይነት ገደብ እንደሌለህ አድርገህ አስብ።
በቂ ገንዘብ፣ ጊዜ፣ ዕውቀትና ዝና እንዳለህ ቁጠረው። እናም የልብህን ፍላጎት በሙሉ ዘርዝር። ከ5 ወይም ከ10 ዓመታት በኋላ ራስህን የት ማየት ትፈልጋለህ? ፍጹም የሆነ ህይወት፣ ደስ የሚል ትዳር፣ ከፍተኛ ገቢና ጤና የሚኖርህ ምን አይነት ህይወት ይሆን ነበር? ምን አይነት ህይወት ይሆን ነበር? ግብህን በግልጽ ካወቅ መምታት ትችላለህ። የማታየውን ግብ ግን መቼም አትመታውም። ሰማይ ነው ወሰኔ ብለህ አስብ። ከዛም ራስህን እንዲህ ብለህ ጠይቅ፣ መውደቅ እንደማይኖር ብታውቅ ኑሮ ምን አይነት ትልቅ ህልም ታልም ነበር? ያንን ህልምህን ጻፈው። ትልቅ ማለም ስትጀምር ስለ ራስህ ያለህ አመለካከት ይቀየራል። ለራስህ የምትሰጠው ዋጋ ይጨምራል። ይህ ደግሞ አልበገሬ ያደርግሃል። ትልቅ ህልም ያላቸው ሰዎች አይቆሙም። የሚቆሙት ህልም የሌላቸውና ስለ ነገ እቅድ የሌላቸው ደካሞች ናቸው። ለራስህ ግልጽ አቅጣጫ አስቀምጥ። ግቦችህ ያነቃቁሃል፣ የውስጥ ጉልበት ይሆኑሃል። ያለ ግብ መኖር በጨለማ ውስጥ እንደመዞር ነው። ውጤት ባየህ ቁጥር ደግሞ የበለጠ ትነቃቃለህ። በራስ መተማመንህ ይጨምራል። በመጨረሻው አልበገሬ ትሆናለህ። በአሁኑ ጊዜ አብዛኛው ሰው ደስተኛ ያልሆነው ግብ ስለሌለው ነው። ደስተኛ ያልሆነ ሰው ግብህ ምንድን ነው ብለህ ብትጠይቀው ግራ ይጋባል። ግብ ሲኖርህ ግን መንቀሳቀስ ትጀምራለህ። ግቦችህን ስታወጣ እነዚህን ነጥቦች ተከተል። በወረቀት ላይ ጻፋቸው። ያልተጻፈ ግብ ቅዠት ብቻ ነው። የጊዜ ገደብ አስቀምጥ። እቅድ አውጣ። ልታደርጋቸው የሚገቡህን ዝርዝሮች ጻፍ። በቅደም ተከተል አስቀምጣቸውና አሁኑኑ ጀምር። አንዴ ከጀመርክ ደግሞ ራስህን ስጥ። ስኬታማ የምንሆነው በምናዳብረው መልካም ልምድ ነው። በቆራጥነት መስራትና አለማቆም ስኬትን በግድ ያመጣታል። በህይወትህ በጣም የፈለከውንና የደከምክበትን ነገር ሳታገኝ የቀረህበት ጊዜ አለ? አይኖርም። ሁልጊዜም የፈለከውንና የታገልክለትን ነገር ታገኛለህ። በአጠቃላይ ለስኬት 2 ነገሮች ብቻ ያስፈልጉሃል። አንደኛው በትክክል ምን እንደምትፈልግ ወስን። ሁለተኛው ደግሞ ለዛሬ የምትከፍለውን ዋጋ እወቅ። ከዚያም ዋጋህን መክፈል ጀምር። አንተ አልበገሬ መሆንህን እወቅ። አሁኑኑ ተነሳ። ሀሳቡ ከተመቻችሁ ሼር፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ